ሰላም፣ እንኳን ወደ ዛሬው ጥልቅ ውይይታችን በደህና መጣችሁ። ዛሬ የምንመረምረው አንድ በጣም መሠረታዊ ጥያቄ ነው። ሕይወትን የሚገፋፋው ኃይል ምንድን ነው? እምንት ነው። ሁላችንም እኮ በሆነ ነገር ነው የምንመራው። በትክክል ጥያቄው በምንድን ነው። እና ይህንን ለመዳሰስ ከሪክ ዋረን ዓላማን ያማከለ ሕይወት ከተሰኘው መጽሐፍ ሦስተኛው ምዕራፍ እንደ መነሻ እንጠቀማለን። በጣም ጥሩ መነሻ ነው። የመጽሐፉ ዋና ሐሳብ የእያንዳንዱ ሰው ሕይወት በሆነ ነገር ይመራል የሚል ነው እና ይሄ መምራት የሚለው ቃል ራሱ ያው መቆጣጠርን፣ አቅጣጫ ማስያዝን ያመለከታል። ልክ መኪና እንደሚነዳ ሰው ማለት ነው። በዲዩቅ ሕይወታችንም መሪ አለው። ግን መሪው ምንድን ነው? ቶማስ ካይል የተባለ ጸሐፊ ዓላማ የሌለው ሰው ያለ መሪ እንደተተወ መርከብ ነው ብሎ ነበር። በማዕበል ወደ ፈለገበት የሚገፋ መርከብ። አዎ። እናም የዛሬው ውይይታችን ብዙ ሰዎችን በድብቅ ስለሚመሩ እንደዚሁ እንደ ማዕበል ስለሚገፉ የተለመዱ ኃይሎች በመፈተሽ ይጀምራል። እሺ እንጀምር። መጽሐፉ 5 የተለመዱ አላዊ ኃይሎችን ይጠቅሳል። የመጀመሪያው የበደለኝነት ወይም የጸጸት ስሜት ነው። አዎ፣ በጸጸት መመራት። በዚህ ስሜት የሚመሩ ሰዎች ሙሉ ሕይወታቸውን ያለፈውን ስህተታቸውን ለመደበቅ ሲራውራጡ ነው የሚያሳልፉት ይላል። እውነት ነው። ሁሌም በትዝታዎቻቸው ቁጥጥር ስር ናቸው። ያለፈው ሕይወታቸው የወደፊቱን ይቆጣጠርባቸዋል። እንዲያውም ሳያውቁት የራሳቸውን ስኬት በማበላሸት ራሳቸውን ይቀጣሉ ይላል። በጣም ይህንን ለማስረዳት የሚጠቀመው የቃየን ምሳሌ በጣም ጠንካራ ነው። በመጽሐፍ ቅዱስ ታሪክ ውስጥ ቃየን ወንድሙን ከገደለ በኋላ ያ የበደለኝነት ስሜቱ ከእግዚአብሔር እንዲለይ ያደረገው። ከዚያም በምድር ላይ እረፍት የሌለው ተንከራታች ሆነ። ልክ ይህ ዛሬ ላይ ዓላማ አጥተው ያለፈው ስህተታቸው እያሳደዳቸው የሚኖሩ ብዙ ሰዎችን ሁኔታ ይገልጻል። ነገር ግን እዚህ ላይ አንድ በጣም አስፈላጊ ነጥብ አለ። መጽሐፉ ችግሩን ብቻ አስቀምጦ አይተውም። ያለፈው ሕይወታችን ውጤቶች ብንሆንም እስረኞቹ መሆን የለብንም ይላል። ይሄ በጣም ተስፋ ሰጪ ሐሳብ ነው። አዎ፣ የእግዚአብሔር ዓላማ ባለፈው ስህተት አይገደብም ይላል። ለምሳሌ ነፍሰ ገዳይ የነበረውን ሙሴን ወደ ታላቅ መሬት እንደለወጠው ያሳያል። ሚገርም። ይህ እንግዲህ ከራስ ጋር የሚያስር እስር ቤት ነው። ሌላው ደግሞ ከዚህ ጋር የሚመሳሰል ቂምና ቁጣ ነው። ልክ ነህ። ይሄ ደግሞ በሌሎች ሰዎች ድርጊት ምክንያት ካለፈው ጋር የሚያስር ሌላ እስር ቤት ነው ማለት ነው። በጣም ጥሩ አገናኘው። ቂምና ቁጣ በትክክልም ሌላ አይነት እስር ቤት ነው። በዚህ የሚነዱ ሰዎች ያው የደረሰባቸውን በደል ይዘው ይቆያሉ። ይቅር ከማለትና ሕመሙን ከመለቀቅ ይልቅ በአእምሯቸው ውስጥ እንደ ፊልም ደጋግሞ ያዩታሉ። ወይኔ! አንዳንዶች ይህንን ቁጣ በውስጣቸው ይዞ ራሳቸውን ሲጎዱ፣ ሌሎቹ ደግሞ በሌሎች ላይ ይፈነዳሉ። መጽሐፉ እንደሚለው ሁለቱም ጤናማ አይደሉም። የሚገርመው ነገር ቂም ከበደለኝ ሰው ይልቅ እኔን ነው የበለጠ የሚጎዳኝ። በትክክል የበደለ ሰው ምናልባት ጉዳዩን ከነጭራሹ ረስቶት የራሱን ኑሮ እየኖረ ሊሆን ይችላል። አንተ ግን ያንን ሕመም ተሸክመህ በየቀኑ ትሰቃያለህ። ዋረን ያለፈው አልፏል፣ ምንም ሊለውጠው አይችልም፣ በምሬትህ የምትጎዳው ራስህን ብቻ ነው ይላል። በቃ እሺ፣ ሦስተኛው ኃይል ደግሞ ፍርሃት ነው። ጸጸትና ቂም ካለፈው ጋር ካሰሩን፣ ፍርሃት ደግሞ ከወደፊቱ ጋር የሚያስር ይመስለኛል። ልክና ፍርሃት የወደፊቱን እርግጠኛ ለመሆን እንደ መሳሪያ ተጠቅሞ የሚያስር ኃይል ነው። መንስኤዎች ምንድን ናቸው ይላል። ብዙ ሊሆኑ ይችላሉ። በልጅነት ያጋጠመ አሰቃቂ ገጠመኝ፣ ከእውነት የራቁ ግምቶች፣ ወይም በጣም ጥብቅ ቁጥጥር በበዛበት ቤት ውስጥ ማደግ እንኳን ሊሆን ይችላል። ውጤቱ ግን ተመሳሳይ ነው? አዎ፣ ውጤቱ አንድ ነው። በፍርሃት የሚነዱ ሰዎች አዳዲስ ነገሮችን ለመሞከር ስለሚፈሩ ታላላቅ ዕድሎችን ያጣሉ። ዝም ብለው ሰላማዊ የሚመስለውን ግን እድገት የሌለበትን መንገድ ይመርጣሉ። በትክክል መጽሐፉ ፍርሃትን በራስ ላይ የተጫነ እስር ቤት ሲል ይገልጸዋል። ይህ አገላለጽ በጣም ከባድ ነው። በራስ ላይ የተጫነ እስር ቤት። እስር ቤቱ ከውስጥ ነው ማለት ነው። ልክ ነው። ታዲያ መፍትሄው ምንድን ነው ይላል። መፍትሄው ያው የእስር ቤቱ ቁልፍ ፍቅርና እምነት መሆናቸውን ማወቅ ነው። መጽሐፉ ፍጹም ፍቅር ፍርሃትን አውጥቶ ይጥላል የሚለውን የመጽሐፍ ቅዱስ ቃል ይጠቅሳል። እሺ፣ አራተኛው ኃይል ደግሞ ቁሳዊነት ነው። አዎ፣ ማቴሪያሊዝም።
የማግኘት የመሰብሰብ ፍላጎት የህይወት ዋነኛ ግብ ሲሆን ማለት ነው። ይህ በተለይ አሁን ባለንበት የማህበራዊ ሚዲያ ዘመን እጅግ በጣም ከባድ ፈተና ነው። በጣም ሰዎች ያላቸውን ነገር ሁሉም ያሳዩበት፣ የሌላቸው እንዲመኙ የሚደረግበት ዘመን ነው። እውነት ነው። መጽሐፉ የተጻፈው ከማህበራዊ ሚዲያ በፊት ቢሆንም የሚናገራቸው መሰረታዊ እውነቶች ዛሬ ላይ ይበልጥ ጠቃሚ ናቸው። ዋረን እንደሚለው ቁሳዊነት በ3 የተሳሳቱ እምነቶች ላይ የተመሰረተ ነው። እሺ፣ የመጀመሪያው ብዙ ንብረት መያዝ የበለጠ ደስተኛ ያደርገኛል የሚለው ነው። ይሄ ግን ስህተት ነው። አዲስ ስልክ ስንገዛ ለትንሽ ጊዜ ደስ ይለናል፣ ከወር በኋላ ግን ያ ደስታ የለም። ልክ። ሁለተኛው ብዙ ንብረት መያዝ የበለጠ ክቡር ያደርገኛል የሚለው ነው። በኢንስታግራም ላይ የምናየው ይሄንን ነው። የሰው ዋጋ ግን በያዘው ንብረት አይለካም። እውነት ነው። ሶስተኛው ደግሞ ብዙ ንብረት መያዝ የበለጠ ዋስትና ይሰጠኛል የሚለው ነው። ነገር ግን ሀብት በአንድ አፍታ ሊጠፋ እንደሚችል እናውቃለን። ስለዚህ እውነተኛ ዋስትና ሊወሰድብን በማይችል ነገር ማለትም ከፈጣሪ ጋር ባለን ግንኙነት ብቻ ይገኛል ይላል። በጣም ትክክል ነው። የመጨረሻውና አምስተኛው ኃይል ደግሞ የሰዎችን ይሁንታ መፈለግ ነው። አዎ፣ ይህም ከቁሳዊነት ጋር በጣም የተቆራኘ ይመስለኛል። ብዙ ጊዜ እኮ ቁሳቁስ የምንፈልገው የሰዎችን ይሁንታ ለማግኘት ነው። በትክክል በጣም የተያዙ ናቸው። ሰዎች ምን ይሉኛል የሚለው ሐሳብ። አዎ፣ በዛ የሚነዱ ሰዎች የወላጆቻቸው፣ የትዳር አጋሮቻቸው ወይም የጓደኞቻቸው ግምት ሕይወታቸውን እንዲቆጣጠር ይፈቅዳሉ። ዋረን የውድቀት አንዱ ቁልፍ ሁሉንም ሰው ለማስደሰት ሞክር ነው ይላል። በጣም ትክክል ነው። በሌሎች አስተያየት ቁጥጥር ስር መሆን እግዚአብሔር ላንተ ያሰበውን ዓላማ ለመሳት የተረጋገጠ መንገድ እንደሆነ ያስቀምጣል። እንግዲህ እነዚህን አምስቱንም ስናያቸው ጸጸት፣ ቂም፣ ፍርሃት፣ ቁሳዊነት እና የሰዎች ይሁንታ ሁሉም የሚያመሳሰላቸው ነገር አለ። ልክ ነው። ሁሉም ወደ አንድ አይነት መጨረሻ ይመራሉ። ጥቅም ላይ ያልዋለ አቅም፣ አላስፈላጊ ጭንቀትና እርካታ የጎደለው ሕይወት። እውነት ነው። ታዲያ አማራጩ ምንድን ነው? ከነዚህ ኃይሎች ነፃ መውጣት ይቻላል? አዎ ይቻላል። አማራጩ ዓላማን ያማከለ ሕይወት መኖር ነው ይላል መጽሐፉ። ይህ ማለት በእነዚህ በተዘበራረቁ ኃይሎች ከመገፋት ይልቅ በእግዚአብሔር ዓላማዎች መመራት፣ መቆጣጠርና አቅጣጫን መያዝ ነው። ዓላማን ማወቅ ከምንም ነገር በላይ አስፈላጊ ነው ይላል። እሺ፣ ወደ መፍትሄው ክፍል መግባታችን ጥሩ ነው። የመጀመሪያው ጥቅም ለሕይወት ትርጉም ይሰጣል የሚለው ነው። አዎ፣ የተፈጠርነው ትርጉም ይኖረን ነው ይላል መጽሐፉ። ትርጉም ስናጣ ነው የምንጨነቀው። ዓላማ ሲኖር ማንኛውንም ነገር መቋቋም ይቻላል። ዓላማ ከሌለ ግን ምንም ነገር መቋቋም አይቻልም። ዋረን እንዲያው ትልቁ አሳዛኝ ነገር ሞት ሳይሆን ዓላማ የሌለው ሕይወት ነው የሚል ጠንካራ ሐሳብ ያነሳል። ዋው! አስረዳት ዶክተር በርኒ ሲገል የተባለው ሐኪም የካንሰር ህሙማንን እስከ 100 ዓመት መኖር ትፈልጋለሽ ብሎ በመጠየቅ ማን ከበሽታው እንደሚያገግም መተነበይ እንደቻሉ የሚገልጽ ታሪክ ያነሳል። ይህ በጣም አስገራሚ ታሪክ ነው። ነገር ግን አንዳንዶች ይህ ማለት በበሽታው የተሸነፉት ሰዎች በቂ ዓላማ አልነበራቸውም ማለት ነው ብለው ሊጠይቁ ይችላሉ። በጣም ወሳኝ ጥያቄ ነው። መጽሐፉ ይህንን የሚመለከተው እንደ ፍጹም ቀመር አይደለም። እሺ፣ ይልቁንም ጥልቅ የህይወት ዓላማ ያላቸው ሰዎች ሰውነታቸው ለሕክምና የሚሰጠው ምላሽ የተሻለ እንደሚሆን እና የመቋቋም አቅማቸው እንደሚጨምር ለማሳየት ነው። አሁን ብለው የመለሱት ሰዎች ለመኖር የሚያበቃቸው ጠንካራ ምክንያት ነበረ። ሊያዩት የሚፈልጉት የልጅ ልጃቸው፣ ሊጽፉት ያሰቡት መጽሐፍ፣ የዓላማ ኃይል ይሰጣቸዋል። ግልጽ ነው። ሁለተኛው ጥቅም ደግሞ ሕይወትን ቀላል ያደርጋል ይላል። ይህ ትንሽ ይገርማል። ዓላማ ሲኖረን ብዙ ሥራ ሊኖርብን ይችላል። እንዴት ነው ቀላል ያደርገው? ቀላል ያደርጋል ሲል ሥራ ይቀንሳል ማለት አይደለም። ይልቁንም ውሳኔዎችን ቀላል ያደርጋል ማለት ነው። የህይወት ዓላማህ ምን ማድረግ እንዳለብህና እንደሌለብህ ይገልጽልሃል። እንደ ማጣሪያ ያገለግላል። አንድ አዲስ ዕድል ሲመጣ ይህ ከዓላማዬ ጋር ይሄዳል ወይስ አይሄድም ብሎ መጠየቅ። በትክክል። ዓላማ የሌላቸው ሰዎች ግን ብዙ ነገሮችን በአንድ ጊዜ ለማድረግ ይሞክራሉ። ይህም ወደ ጭንቀትና ድካም ይመራቸዋል። ይህችም ማለት ማለትን ያስተምራል ማለት ነው። በጣም። ሶስተኛው ጥቅም ደግሞ ህይወትን ያትኩራል የሚለው ነው። ፎከስ። አዎ፣ ማተኮር። ህይወትን ቀላል ስታደርግ ጉልበትን እና ጥረትን አስፈላጊ በሆኑ ነገሮች ላይ ብቻ ታዋላለህ። መጽሐፉ የብርሃንን ምሳሌ ይጠቀማል። እሺ፣ የተበታተነ ብርሃን ብዙ ኃይል የለውም፣ ዝም ብሎ ያበራል። ነገር ግን ያንን ብርሃን በአጉሊ መነጽር ስታትኩረው
ሳርን ወይም ወረቀትን ሊያቃጥል ይችላል። ወደ ሌዘርነት ሲቀየር ደግሞ ብረትን ሊቆርጥ ይችላል። ልክ በተመሳሳይ ያተኮረ ሕይወት እጅግ በጣም ኃይለኛ ነው። ለምሳሌ ሐዋርያው ጳውሎስ ክርስትናንም በሮም ግዛት ውስጥ በስፋት ያስፋፋው በተተኮረ ሕይወቱ ነው። አራተኛው ጥቅም ደግሞ ለሕይወት መነቃቃትን ይሰጣል የሚለው ነው። ብዙ ጊዜ ጠዋት ተነስተን የሆነ ነገር ለመጀመር ጉልበት እናጣለን። እውነት ነው። ዓላማ ሁልጊዜ ስሜታዊ መነቃቃትን ወይም ፓሽን ይፍጠራል። የምትኖርበት ምክንያት ሲኖርህ ጠዋት ካልጋ የሚያስነሳ ነገር ይኖረህ። ዋረን እንደሚለው የሚያደክመን ከልክ በላይ መስራት ሳይሆን ትርጉም ያለሽ ስራ ነው። ትርጉም ያለው ስራ እየሰራ ከሆነ እስከ እኩለ ሌሊት ብትሰራም ብዙ ላይደክመህ ይችላል። በጣም ኃይለኛ ሐሳብ ነው። አምስተኛውና የመጨረሻው ጥቅም ለዘላለም ያዘጋጃል የሚለው ነው። ብዙ ሰዎች በምድር ላይ የሚዘልቅ ቅርስ ለመተው ይጥራሉ። አዎ፣ መታወስን ይፈልጋሉ። ነገር ግን መጽሐፉ ይህንን የሚመለከተው ከተለየ አቅጣጫ ነው። ሁሉም ስኬቶች ይረሳሉ፣ ክብሮች ይጠፋሉ፣ ዋንጫዎችም ይጣላሉ ይላል። ለዚህ ምሳሌ አለው። አዎ፣ የጄምስ ዶብሰንን ታሪክ ይጠቅሳል። በኮሌጅ ሳለ የትምህርት ቤቱ የቴኒስ ሻምፒዮን መሆን ትልቁ ግቡ ነበር። ዋንጫውን አገኘ። በትምህርት ቤቱ የዋንጫ ማሳያ ውስጥ ተቀመጠለት። ከዓመታት በኋላ ግን ምን ሆነ? አንድ ሰው ያንን ዋንጫ በፖስታ ላከለት። የት አግኝቶት መሰለ? የት? ትምህርት ቤቱ ሲታደስ ከቆሻሻ መጣያ ውስጥ። ዋው! ይሄ በጣም ቁም ነገር አለው። ያ ሁሉ ልፋትና ድካም መጨረሻው ቆሻሻ መጣያ ውስጥ ሆነ ማለት ነው። በትክክል። ዶብሰን ራሱ በቂ ጊዜ ከተሰጠው ያንተ ዋንጫዎች በሙሉ በሌላ ሰው ወደ ቆሻሻ መጣያ ይጣላሉ ይላል። ስለዚህ ዋናው ነጥብ ምንድን ነው? ዋናው ነጥብ በምድር ላይ የተቀመጥነው እንድንታወስ ሳይሆን ለዘላለም እንድንዘጋጅ ነው። በመጨረሻው ፍርድ እግዚአብሔር ሁለት ወሳኝ ጥያቄዎችን እንደሚጠይቅ መጽሐፉ ይገልጻል። እሺ፣ የመጀመሪያው በልጄ በኢየሱስ ክርስቶስ ምን አደረግክ የሚለው ነው። ሁለተኛው ደግሞ በሰጠው ነገር ሕይወት፣ ተሰጥኦ፣ ዕድል ምን አደረግክ የሚለው ነው። በማጠቃለያው ይህ ሁሉ የሚያመለክተው በሆነ ነገር ከመገፋት ወጥቶ ለሆነ ዓላማ ወደ መኖር ስለመሸጋገር ነው። ልክ ነው። መጽሐፉ ዓላማን ይዞ መኖር የሰላም መንገድ ነው። ይህንን የሚያጠናክር ጥቅስም ከኢሳይያስ 26:3 የተወሰደ ሲሆን አንተ አቤቱ ዓላማቸውን ጽኑ አድርጎ የሚጠበቁትና በአንተ የሚታመኑትን በፍጹም ሰላም ትጠብቃቸዋለህ ይላል። እናም ይህ ዳሰሳ ለአድማጭ አንድ ጥልቅ ጥያቄን ጥሎ ያልፋል። ምናልባትም ዛሬ ከተነጋገርነው ሁሉ በጣም አስፈላጊው ጥያቄ ሊሆን ይችላል። እሱም መጽሐፉ እንዲህ ያስቀምጠዋል። የእኔ ቤተሰብና ጓደኞቼ የሕይወቴ መሪ ኃይል ምንድን ነው ብለው ይናገራሉ? ከዛስ እኔስ ምን እንዲሆንልኝ ይፈልጋለሁ? ይህ ለግል ማሰላሰል የሚጋብዝ በጣም ኃይለኛ ጥያቄ ነው። ሰዎች በውጭ የሚያዩት እና እኛ በውስጥ የምንፈልገው ነገር አንድ ነው ወይስ ይለያያል ብለን ራሳችንን እንድንጠይቅ ያደርጋል።